መርሃ ግብሩ የተካሄደበት ዋነኛው ምክንያት ጊፍት ሪል ስቴት ከአዲስ አበባ አስተዳደር ጋር በጋራ እያለማው ስላለው የለገሃር ሳይትን ለማስተዋወቅና እንዲሁም ደግሞ ህብረተሰቡ ላይ አዌርነስ ለመፍጠር ነበር። የመጀመሪያው መርሃ ግብራችን የተካሄደው ከሚያዝያ 2 እስከ ሚያዝያ 4 ሲሆን ሁለተኛው መርሃ ግብራችን ደግሞ ከሚያዝያ 23 እስከ ሚያዝያ 26 ተካሂዶ ነበር። በፕሮግራሙ ላይ የተገኙ ደንበኞች የተጠቀሙት ዋነኛው ነገር በአካል በመገኘት ሳይታችን ላይ የሚሰራውን ስራ ለማየት እድልን አግኝቷል። እንዲሁም ደግሞ እኛ እንደ ድርጅት ከደንበኞች ላይ ያለውን አስተያየት ፊድባክ የማግኘት እድልን አግኝተናል። በተጨማሪነት ግን ሳይታችን ላይ የሚደረገውን ስራ ካዩ በኋላ ቤቶችና ሱቆችን መግዛት የሚፈልጉ ደንበኞቻችንን ከ25% እስከ 30% በሚደርስ ቅናሽ ቤቶቻቸውንና ሱቆቻቸውን የመግዛት እድል አግኝቷል። ያም ማለት ደግሞ 1 ሚሊዮን እስከ 6 ሚሊዮን የሚደርስን ቅናሽ ከእያንዳንዱ ቤትና ሱቅ ላይ ለማግኘት ችለዋል ማለት ነው። በተጨማሪነት የ60/40 የባንክ አማራጭ ያላቸውን ቤቶች በዛው ቀን ለሽያጭ አቅርበን ስለነበረ ደንበኞች ይህንን ለመጠቀም እድል አግኝተው ነበረ። እንግዲህ እነዚህ ሁለት መርሃ ግብሮች በእኛም በደንበኞችን በኩል የተሳካ ነበሩ ማለት ይቻላል። በደንበኞች በኩል በጣም በታላቅ ቅናሽ ቤቶቻቸውና ሱቆቻቸውን የመግዛት እድል ሲያጋጥማቸው፣ በድርጅታችንም በኩል ደግሞ በእነዚህ ሁለት መርሃ ግብሮች ከ172 በላይ ቤቶችና ሱቆችን የመሸጥን እድል አግኝተናል። ይህም ደግሞ በሪል ስቴት ታሪክ አዲስን ሪከርድ ለማስመዝገብ አስችሎናል። ቀጣዩ መርሃ ግብራችን በሚቀጥለው ሳምንት ይካሄዳል። ስለዚህ እነዚህ ሁለት ያለፉ መርሃ ግብሮችን ለመካፈል እድል ያላገኛችሁ ደንበኞቻችን አሁን በሚመጣው መርሃ ግብር ለመካፈል ከታች በሚኖረው ስልካችን መመዝገብ ትችላላችሁ። ስለዚህ ቀጣይ ሳምንት የሚኖረውን ጊዜ አብረን ለመካፈል ቀጠሮ ከኛ ጋር ይሁን።